አረ መዳምዬ ተያት ታስቸግሪኝ፣ ደመወዜ ሲደርስ በጊዜ አስረክቢኝ። እኔ የመጣሁት ብር ፍለጋ ነው። ብር ስጠይቅሽ ጉዳዩ ለምንድን ነው? ሌቱንም ቀኑንም እንደ ልብሽ አዘሽ፣ ደመወዜ ሲደርስ ለምን ትቆጣለሽ? የምር አበዛሽው። አሁንስ ሰለቸኝ። ብር ስጠይቅሽ ፊትሽ እየፈጀኝ። የተቆጣሁ ለታ መሄድ እመርጣለሁ፣ ግን ከዚህ ወጥቼ ወዴት እገባለሁ? ይህን አውቀሽ አይደል አንቺስ የጠገብሽው ደህናውን ፊትሽን የምትዘፈዝፊው? መዳምዬ ተይ አክብሪኝ ላክብርሽ፣ ባታውቂው ነው እንጂ ሚስጥሩ ባይገባሽ። ቤትሽ ለማማሩ ልብስሽ ለመጽዳቱ የቤትሽ መዋቢያ እኔ ነኝ ምክንያቱ። መዳሜ ልዩ ናት እያልኩ አወራለሁ፣ መልካምነትሽን ሁሌ አወድሳለሁ። ወሬ ሲሞላ ግን እለማመጣለሁ። እከፍላለሁ ብለሽ ስታሰሪ ከርመሽ፣ ግን ቀኔ ሲደርስ ትኮሳተሪያለሽ። ቢያልፍልኝ ብዬ እንጂ ከሀገሬ የወጣሁ፣ ለልመናውማ ኢትዮጵያስ መቻጣሁ። ከንሺው መስሂው አልጸዳም ድገሚው፣ ልክ እንደ አምቡላንሱ ስታሽከረክሪኝ ስታዜሪ ኑረሽ። የደሞዝ ለታ ለምን ታኮርፊያለሽ? ነገሩም አልገባኝ ምንድነው ችግርሽ? የአረብ ሀገር መዳም ከሚገርመኝ ነገር እንዴት ሊሆኑ ነው? እንዴት ሊሆኑ? ቆይ ሰራተኛ ባይኖር የመዳሞችን ጉድ ስንቱን ልናገረው። የሚሰሩት ስራ በጣም ገራሚ ነው። ለሚሰራው ስቃይ፣ ለሚሰማው ደግሞ ግራ የሚያጋባ የማይታመን ነው። የኔ ቢጤ እህቶች በስደት ያላችሁ ሌላ ምንም አልል፣ አላህ ይገዛችሁ። እዳችሁ ሞልቶ ደስተኛ ሆናችሁ እናንተም በተራ ለሀገር ያብቃችሁ። ከሀገር ርቆ ሰው መቼ ይስቃል? ደቂቃዎች ስቆ ሰዓታት ያለቅሳል። አይ መዳምዬ ገልጬ ባሳይስ ሆዴ ያለውን ለሰው የማልነግረው የተዳፈነውን። እማ ናፍቀኛለች ሙሉ ቤተሰቤ፣ አካሌ ካንቺ ጋር ኢትዮጵያ ነው ቀልቤ። ድልተኙ እኮ አይደለም ካንቺ ጋር የምሰራው፣ ሀገሬ ታማብኝ ቢያደናገረኝ ነው። ስለዚህ መዳሜ ትንሽ ቀን ታግሽኝ፣ በትንሽ ትልቁ ሆዴን አታስብሽኝ። እማዬ አባዬ ልዩ ቤተሰቡ በጣም ናፍቀውኛል። እንደ ውሃ ጥምት እንደ ምግብ ራብ ጉዲት ታርገውኛል። አሁንስ አልቻልኩም ናፍቆቴ በረታ፣ ቀኑንም በስራ ሌቱን በትዝታ። እማ ናፍቃኛለች አረሳትም ላፍታ። ልንገርሽ አድምጭኝ ደግሞ ማትገልምጭኝ፣ የሰራሁበትን ደመወዝን ስጪኝ። አንገቴን ደፍቼ ዝም ብዬ የምሰራው ነገ ቀየር እንደው ቢያልፍልኝ ብዬ ነው። እና መዳምዬ ህይወት እንቆቅልሽ መሆኑን አውቃለሁ። ዛሬ ላይ ቢከፋኝ ነገ ደሰታለሁ። አገሬ ገብቼ ደስ የምልም ህይወት ልኖር እችላለሁ። ደግሞ እንደሚሳካ በደንብ አውቀዋለሁ። አላህን ሌት ተቀን እለምነዋለሁ፣ ምንም ሳልዘነጋ ዱዓም አደርጋለሁ። እዚስ ኩለምኔ ምንም ሳጣለሁ። አንተ አስፈሪ ሆነሽ እኔ ሰራተኛ፣ ዛሬ በሰው ሀገር በሆንም ብቸኛ። ታየኝ እንኳን ሊቀን ከቤተሰብ ጋር ስሆን ደስተኛ ይላል። ጀዛኩሙላሁ ኸይራ። አልሰጥሽ ብላ ነው ግጥሙን የጻፍሽበት ምክንያት ምንድን ነው? አልሰጥሽ ብላ ነው? ያው እንድንለምናቸው ይፈልጋሉ። ደሞዝ ሲደርስ ያው በስርዓት ለመስጠት ያው ትንሽ ይከብዳቸዋል ቢሳጡም